የአፍሪካ ህዝብ ለምን ድሃ ሆነ? ለምንስ ድሃ ሆኖም ይቀጥላል? የአፍሪካ ችግር የቀኝ ግዛት ችግር ቢሆን ኖሮ ለምንድን ነው አልተገዛንም ብለው የሚያስቡት ኢትዮጵያውያን ነጮች ወደ ገነቧት ደቡብ አፍሪካ ሂደው የተሻለ ህይወት የሚኖሩት የሚለው ነገር እንዳስሳለን በዚህ ቪዲዮ። ፎሎ ያላረጋችሁ ማለት ነው እመኑኝ፣ ብዙ ነገር ያመለጣችሁ ነው። ፎሎ ሳታደርጉ አትውጡ። አንደኛ ኢንቫይሮንመንትና ጂኦግራፊ። አያችሁ አፍሪካ ውስጥ ነፍ ምግብ ነው ያለው። የፈለከውን አድነህ መብላት ትችላለህ። አትክልት ምናምን እንደፈለክ ነው። ከዛ ደግሞ ኢንቫይሮንመንት አመቱን ሙሉ ለኑሮ ምቹ ነው። ለምሳሌ ክረምት ሲመጣ ትንሽ ይበርዳሃል እንጂ በረዶ አድርቆ አይገድልህም። ዋት ዳዝንት ኪል ዩ ሜክ ዩ ስትሮንገር የሚለው ሳይሆን ዋት ዳዝንት ኪል ዩ ሜክ ዩ ሌዚ የሚለው ትንቢት ነው እኛ ላይ የተፈጸመው ወገን። አፍሪካዊ ማውጣት ማውረድ መመራመር መጨነቅ ሳይጠበቅበት ማለት ነው ዘና ፈታ ብሎ ሰነፍ ሆኖ ማለት ነው አፍሪካ ውስጥ በደንብ መኖር ይችላል። ይሄ እንደገና ከሳይንስ ከፈጠራ ከምርምር እንዲርቅ አድርጎታል። ሁለተኛው የአፍሪካ ችግር ኮመርሻል ፋርሚንግ አለመኖሩ ነው። አያችሁ አንድ ሰው አርሶ ማለት ነው 100 ሰው ማብላት ከቻለ እነዚህ 100 ሰዎች ሌላ ነገር ሊሰሩ በጣም ሰፊ እድል ይኖራቸዋል። ምርምር፣ ሳይንስ፣ ኢኖቬሽን፣ ኢሪጌሽን ወዘተረፈ ስለሚመራመሩ ይሄ ሲቪላይዜሽን ያመጣል። የአክሱም አባቶቻችን ኮመርሻል ፋርመርስ በነበሩበት ጊዜ የአክሱም ስልጣኔ ፈጥረው ለቋንቋዎቻችን ፊደላት ቀርጸው አፍሪካን በዜሮ ከመውጣት አድነዋታል። ታስታውሳላችሁ። ከዛ ደግሞ የሆላንድ ፋርመሮች ደቡብ አፍሪካ ሄደው ሰትል አድርገው የዛሬ 400 ዓመት በዚህ በኮመርሻል ፋርሚንግ ማለት ነው ጥጥ እያረሱ ወደ አውሮፓ እየላኩ እየነገዱ ደቡብ አፍሪካን ፈጥሯት ከአፍሪካ ሀብታሟና የበለጸገች ሀገር ሊያደርጓት ችለዋል። ወይራስ ግን ጥቁሮቹ ስልጣኑን ከተቀበሉ በኋላ ለሁሉም አፍሪካውያን እማትመችና የደም መሬት እንዳደረጓት የቅርብ ጊዜ ትዝታ ነው። ሶስተኛው ከቁጥጥር ውጭ የሆነ የህዝብ ብዛት እድገት ነው። አያችሁ ሙሶሊኒ ኢትዮጵያን በሚወርበት ጊዜ የኢትዮጵያ ህዝብ ብዛት 10 ሚሊዮን ነበረ። ወይራስ የጀርመን ህዝብ ብዛት እንደገና 80 ሚሊዮን ነበረ። አሁን ከ100 ዓመት በኋላ የኢትዮጵያ ህዝብ ብዛት 13 ጊዜ እጥፍ የመታ ሲሆን ጀርመኖች ግን 3 ሚሊዮን ስደተኛ ተቀብለው 83 ሚሊዮን ናቸው። አሁንም ባላንስ ነው የሚሄደው። ገባችኋ? ህዝብ ብዛት እድገታቸው ማለት ነው። ወይራስ እዚህ ግን በአግባቡ ማታስተምረው በደንብ ማታሳድገው ማለት ነው። ዝም ብለህ ዘር በመተካት በሚለው ባናቱ ትወልድና ጥራት የሌለው ማህበረሰብ ይፈጠራል። ይሄ ደግሞ ድህነት ብቻ ነው የሚያመጣው። ከዛ አራተኛውና ዋናው አፍሪካ ድሃ እንድትሆን ያደረገው እንደገና ዲኮሎናላይዜሽን ነው። አያችሁ አውሮፓውያን መጥተው አፍሪካን ገንብተው ማለት መንገዶች ምናምን ሁሉ ነገር ሰርተው በኋላ ለአፍሪካውያን ሲያስረክቧት ለማን ነው ያስረከቧት? ዓላማ ለሌለው በማኔጅመንት ሳይሆን በሚራክል ለሚያምን ሃይማኖተኛ ነው። ይሄ ደግሞ ድሃ እንድትሆን አድርጓታል። ኮንቲኔንቷ ሞስት ፕሮባብሊ እንደገና ድሃ ሆናም ትቀጥላለች።